ብዙ ህጻናት ላይ ስለሚከሰቱ ስለተለያዩ የሰውነት ቁስለቶችን እነግራችኋለሁ። አብረን እንቆይ። ሰላም፣ ዶክተር ተፈሪ ነኝ፣ የህፃናት ስፔሻሊስት ሐኪም ከጅማ። በምስሉ ላይ የምታዩት ህፃን ጉዳይ ምንነት ብሎም ደግሞ ሌላ ተያያዥነት ያላቸው ነገር ግን ሞር ሲሪየስ የሆኑ ነገሮችንም አብረን እንመለከታለን። አሁን በምስሉ ላይ የምናየው ቁስለት ብዙ ጊዜ አደልት ላይም የሚታይ ነው። ነገር ግን ከአንድ ዓመት በታች የሚከሰት ከሆነ ኢንፋንታይል ሲቦሪክ ደርማታይቲስ ይባላል። እሱ ደግሞ ህመም የሌለው ክምችት የሆነ ግሪሲ ወይም ደግሞ ቅባታማ ይዘት ያለው እና ብዙ ጊዜ ፀጉር አካባቢ ጎልቶ የሚታይ አንዳንዴ ደግሞ እዚህ አካባቢ ጎልቶ ሊታይ የሚችል ቁስለት ነው። የሚከሰተው ብዙ ጊዜ ከ3 ሳምንት እስከ 1 ዓመት አካባቢ ጎልቶ የሚታይ ሲሆን በብዛት ደግሞ እስከ 7% እና ከዛ በላይ ሊሆን የሚችል ከ3 ወር አካባቢ ላይ የሚታይ ነው። መንስኤውን ስናይ ደግሞ ሙሉ ለሙሉ የማይታወቅ ሲሆን እንደ ምክንያት ደግሞ ከሚጠቀሱት ነገሮች ውስጥ አንዱ ከእናት ወደ ህፃኑ ትራንስፕላሴንታሊ የሚተላለፍ አንድሮጅን ሆርሞን የሚባል ሲሆን እሱ ደግሞ ሰባሺየስ ግላንድ ኦቨር እንዲያድግ በማድረግ ይሄ ፀጉር የሚበዛበት ቦታ ላይ ደግሞ ጎልቶ እንዲታይ የሚያደርግ ነው። ወደ ህክምናው ስንመጣ አብዛኛው በራሱ የሚጠፋ ነው። በብዛት 1 ዓመት ካለፈ በኋላ የሚጠፋ ነው። ከሚደረግላቸው እንክብካቤዎች ውስጥ ቆዳው ድርቀት እንዳይኖረው ዘይት፣ የተለያዩ ዘይቶችን መጠቀም፣ አንዳንዴ የቤቢ ኦይል ወይም ደግሞ ፔትሮሊየም ጀል መጠቀም ይቻላል። እሱ ደግሞ እንዲያለሰልስ በማድረግ መንስኤ ሲለሰልስም ቀለል ባሉ ማበጠሪያዎች ማንሳት ይቻላል። ከቆዳው ላይ ያለው ደግሞ ቀስ ብሎ ማራገፍ ይቻላል። በብዛት ማላከክ ስሜቶች የሚኖሩና ህመም ስሜቶች የሚሰማቸው ከሆነ የተለያዩ ቶፒካል ኮርቲኮስቴሮይዶችን መጠቀም ሊያስፈልግ ይችላል። አንዳንዴ ደግሞ ኪቶኮናዞል ወይም ደግሞ አንቲፈንጋል ክሬሞችንም መጠቀም ሊያስፈልግ ይችላል።